አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም እንዴት ናችሁ? ደህና ናችሁ? በያላችሁበት በየዓለም ዳርቻ ሰላማችሁ ይብዛ የኔ ውዶች፣ የኔ ኦዲየንስ የሆናችሁ። ያው አሁን ስንት ገብታችኋል? 60 ምናምን ገብታችኋል። አመሰግናለሁ። ሌሎቻችሁም ደግሞ ጎራ በሉ ማለት ነው የኔ ውዶች። እና ደግሞ ሼር የሚያደረጋችሁልኝ አመሰግናለሁ። ናርዲ የኔ ውድት በጣም ነው የማመሰግነው። ሀንቾ አመሰግናለሁ የኔ ውዶች ሼር ስላደረጋችሁልኝ እና ሌሎቻችሁም ደግሞ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው የኔ ውዶች። እና ሌላው ያው ቪዲዮን ሰርቼ ድምፁ እንትን አይልም፣ ብዙ ጥራት የለውም። ከዛ በኋላ ነው ሪከርድ የማደርገው ማለት ነው። እና ቪዲዮም ስክር ይላል፣ አይኔ ይጠፋል፣ ይገላል። ለምን እንደዚህ እንደሚሆን አላውቅም። ያው እኔ ጀማሪ ስለሆንኩኝ ነው። ምንም ማለት አይደለም። ያው ሰው መነሻ አለው። ሁሉም ሰው መነሻ አለው፣ መድረሻ ነው የሌለው። ስለዚህ ያው ይሄ አሁን ለታሪክ ይሆነኛል። 100 ሰው ቢያየኝ ወይ 60 ሰው ቢያየኝ 15 ሰው 20 ሰው ላይክ ቢያደርግ ለነገ እኔ ታሪክ ነው የሚሆነው ማለት ነው። አይታችኋል፣ ታውቁታላችሁ ሁላችሁም። አቤል ብርሃኑ ነው ይመስለኛል። አቤል ብርሃኑ ነው እሱ ልጅ። ከዛሬ 9 ዓመት በፊት እና አሁን ያለበትን ቪዲዮ ለቆ የሆነ ጊዜ ላይ አይቼ ነበረ። ማለት በዛን ጊዜ ከዛሬ 9 ዓመት በፊት የሚያዩት ሰዎች 100 200 ሰዎች 15 ሰው ምናምን ነበረ ላይክ የሚያደርገው እና አሁን ያለበት ደረጃ ላይ ደርሷል። እና ምንም ማለት አይደለም። አሁን ላይ እንደዚህ 100 ሰው አየሁ 200 ሰው አየን ኖርማል ነው፣ ለነገ ታሪክ ይሆናል ማለት ነው። ልክ እኔም እንደዛ ነው የምፈልገው። ዩቲዩብ ቻናል ሲጀመርም ያደክማል፣ ያው አልጋ ባልጋ የለም፣ እንደዛ ነው። እና ሌላው ነገር ምንድነው? ሰሞነኛ ነው። አሁን አገር በቃ ሰሞነኛ ሾው ነው የምሰራው፣ ታያላችሁ በቃ ማለት ነው። አገር ለመግባት ያብቃኝ እንጂ እንደዛ ነው የምሰራው። እና የኔ ውዴቶች ያው ፍቅሬም ትናንትና ቀረችብን፣ ዛሬ እንደምትመጣ ተስፋ እናደርጋለን። እና ሌላ ምን ልል ነበረ? ትዝታ የምትባይ የሆንሽ መዥገር ማለት ነው። ከፍቅርዬ ራስ ላይ ውረጅ። ራሷን በምን ሂሳብ እንደምታስብ አላውቅም። ይች ልጅ ግን ማለት ነው ፍቅርን እኮ ማናችም በእርግጠኝነት ፍቅር አታይሽም፣ ግን ፍቅር አታይሽም። አንቺ አሁን እንደዛ አድርገሽ ፍቅርን ፖስትሽ አልፖስትሽ ያው እኛ እንበሻሸቅ እንጂ እሷ ዘወር ብላ አታይሽም። አንቺ መሀይም ማለት ነው። ምንድነው ብብትሽን አስጂ አላልሽም? የደመቁት ተረከዙ አይደለም፣ ምንድነው የሚባለው? ይሄ ክንዷ እኮ የተነቀሰችው ነው የሚመስለው። አጠቋቆሩ ብቻ ቢታይ ያስባችሁታል። ሲታሰብ ራሱ ይሸታል። እና የፍቅርዬን ራሷን ማለት ነው፣ ራሷን እንደዚህ ብትብቻዋ እየታየ ራሷን ፖስተሽ ብትብቻሽን አስጂ ብለሽ ብትፖስቺ ኖርማል ነው። ሰውም ራሱ አይቶ ይፈርድ ነበር። አንቺ አቀናብረሽ አበላሽተሽ ስላመጣሽ ምንም እንትን የሚላት ነገር የለም። እና እሷ ጽድት ያለ ቆንጅዬ አንድ ፍሬ ልጅ ናት። እና አታይሽም አንቺ ስትፖስቺ አድርስ ስትፖስቺ ብትይ ማለት ነው። እሷ አንድ ኮሜንት ራሱ መቼ እንደምታነብ እኔ እንደ አንድ ቀን ኦንላይን አይቻት አላውቅም። መቼ ኮሜንት እንደምታነብ መቼ እንደምትፖስት ራሱ ግራ ይገባኛል። ምክንያቱም አላያትም ኦንላይን። እንደዚህ እስኪ ልያት ትገባለች ኦንላይን እያልኩኝ ቼክ ሳደርጋት አላያትም። እንጃ እኔ ለእናንተ አጋጥሟችሁ ሊያውቅ ይችላል። እና እኔ ግን አላያትም። ቲክቶክ ላይ አላያትም ኦንላይን፣ ዩቲዩብ ላይ አላያትም ኦንላይን። አታይም እንደ ቪዲዮ እስከምን ድረስ ነው። እና አታይሽም ትዝታ፣ አንቺ ጉፋፊ ማለት ነው። አንቺ የደመቁ በግ እና አገር ገብተሽ የደመቁ ሰራተኛው ከፈለግሽ አሁን ደመቁ ልትወልድ ስለሆነ ምን ሀገር ሰራተኛ አትሆንም። አገልጋይ ሆኔ የደመቁ ማለት ነው፣ የደመቁ ባሪያ ሆኔ። እና ደግሞ ሌላ የሰማሁት ምን መሰላችሁ? አበጋዝ ለነፂ ከፍሏት ነው አሉ። እናንተ
ከፍሏት ነው አሉ ኢንተርኔት ምናምን ሞልቶላት ከፍሏት። ያው አሁን ዩቱብ አይከፍልሽም ከ3 ወር በኋላ ነው የሚከፍልሽ። ከ3 ወር በኋላ ስለሆነ የሚከፍልሽ አሁን በነፃ እንደዚህ መድከም የለብሽም ብሎ ከፍሏት ኢንተርኔት ሞልቶላት በስነ ስርዓት ምናምን ነው አሉ ድራማ የምትሰራው። በእርግጥ ያው በፊት ፍቅረኛው ነበረች ብትሆንም ግን ይህን ድራማ የምትሰራው በጣም አለ አይደለ ራሷን ዝቅ አድርጋ ምናምን ስለሆነ የምትሰራው የግድ ክፍያ ያስፈልጋታል እና ከፍሏት ነው የምትሰራው። የሚሰሩት ድራማ ነው። ደመቁ ደግሞ አሁን አሳዛኝ ሆና ነው የምትተውነው። አውቀው ነው ደመቁን ደግሞ አሳዛኝ ካራክተር የሰጧት በጎቹ እንዳዝኑላት ከሷ ጎን እንዲቆሙ። ምክንያቱም አሁን አንድ አስተሳሰብ የሌለው ደንቆሮ ሰው ካልሆነ በስተቀር ለደመቁ አይታዘንም። ለምን ብትሉ ይችኛዋን ልጅ ጎታታለች። አደራ ሰታት እሷ ያኔ ስራ ስሩ ብላ ፍቅረኛዋን አደራ ሰታት ብትሄድ እሷ ግን ምን አደረገች? ክዳት ፍቅረኛዋን ወሰደች። የነፂን ፍቅረኛ ወሰደች ማለት ነው። አሁን ደመቁን በጎቹም ሆኑ ሌላም ሰው እንዳይቃወማት ምስኪን አድርገው የምትተውነው ለዛ ነው። ዞሮ እሷ አይደለች ቢዝነስ ካርድ ደመቁ ስለሆነች ቢዝነስ ካርድ መጨረሻ ላይ እሷ አሸናፊ አይነት ነገር ነው ማድረግ የሚፈልጉት። ገባችሁ? እና አሁን እሷ አሁን መንቀር እያለች የሆነ የማይሆን ትወና ብተውን በጎች ይቀየሟታል። ስለዚህ የሆነ በቃ እሷ እየተጎዳች ምናምን እየሆነች መተወን ስላለባት ነው እንጂ የምትተውነው አበጋዝም ያበጋዝ ወንድምም ጋር ተጣልተው ወይ የሆነ ነገር ተፈጥሮ አይደለም። ግን እንዴት በጎቹን ማታለል እንዳለባቸው በጣም ይችሉበታል፣ ስክሪፕቱን ማለት ነው። እንደዛ ነው እላችኋለሁኝ የኔ ወዶች። እና ሌላው የፍቅርዬ ወዳጆችም አትጣሉ ማሮቼ፣ እነሱ ቢዝነስ ነው የሚሰሩብን። ያው እኔም በእርግጥ እናንተም እኔ መሆንን ያው የወደደና ያበደ አንድ ነው አይደለም የሚባለው። ፍቅር ስትነካ ደስ ስለማይለን አናርፍም። ለዛ ነው። ግን እነሱ እየተመካከሩ ቢዝነስ እየሰሩብን ስለሆነ እኛም ባንጣላ መልካም ነው። ግን አያስችልም፣ አውቃለሁ፣ እረዳለሁ። ቢሆንም ግን አትጣሉ የኔ ውዶች። የደመቁን በጎች ተዋቸውና ማለት ነው። እነሱን እንኳን እርገጧቸው፣ በጎቹን ነው መርገጥ በተለይ ማለት ነው። በጎቹን መርገጡ፣ ደመቁንም እርገጡ። ግን የኛ አሁን እንዴት እንትን የፉፉ እና የቡሪካ አድናቂ ምናምን እየሆናችሁ አትከፋፈሉ። እንደዛ አይመጣውም። መከፋፈል የለብንም። እንደዛ ነው እላችኋለሁኝ የኔ ወዶች። እና ፍቅርዬንም ሰብስክራይብ አድርጉ፣ እኔንም ሰብስክራይብ አድርጉ፣ አበረታቱ። በሌላ ቪዲዮ እስከመመጣ ቻው።